የጠፋው ህንጻ 307 አስገራሚ የወንጀል ምርመራ ትረካ ማስጠንቀቂያ። ይህ በእውነተኛ የወንጀል ምርመራ ከፖሊስ የተወሰደ ትረካ ነው። በ2018 በቺካጎ ከተማ በከተማው መሃል ያለ አሮጌ አፓርታማ ህንጻ 307 ሰዎች ስለ ህንጻው አንድ ነገር ይናገሩ ነበር። ወደ 307 የገባ ሰው አንዳንዴ አይመለስም። መጀመሪያ ሁሉም እንደ የከተማ ወሬ አዩት። እስከ አንድ ቀን 22 ዓመት ዕድሜ ያለው የኮሌጅ ተማሪ ማይክል ለፕሮጀክት የቆዩ ህንጻዎችን ፎቶ እያነሳ ነበር። በሌሊቱ 9 ሰዓት ከ17 ደቂቃ ላይ ለጓደኛው መልእክት ላከ። እኔ አሁን ህንጻ 307 ውስጥ ነኝ። እዚህ አንድ ነገር አልተለመደም። ከዚያ ስልኩ ጠፋ። ሰውየው ጠፋ። ፖሊስ ህንጻውን ፈተሸ። በሶስተኛው ፎቅ ክፍል 307 የማይክል ካሜራ ተገኘ። ውስጡ አንድ ቪዲዮ ነበር። ቪዲዮው የሚያሳየው ጨለማ ኮሪደር፣ የሚሰማ የእግር ድምጽ። ከዚያ ማይክል ይላል ማነህ? ከዚያ ካሜራው ወደቀ። በመጨረሻ አንድ ፊት ታየ፣ ግን ፊቱ በጥላ ተሸፍኖ ነበር። ጉዳዩ ከተማዊ ፖሊስን አልፎ ኤፍቢአይ ደረሰ። የኤፍቢአይ መርማሪ ሳራ ሚለር ጉዳዩን ያዘች። እሷ ስትመረምር አስፈሪ ግኝት አገኘች። ባለፉት 15 ዓመታት በዚያ ህንጻ 8 ሰዎች ጠፍተው ነበር፣ ሁሉም ከ307 ጋር ተያይዘው። ህንጻው እየተፈተሸ ሳለ አንድ ፖሊስ ከግድግዳ ውስጥ የሚወጣ ድምጽ ሰማ። እርዳኝ! ግድግዳው ተሰበረ። ውስጡ ምስጢራዊ መንገድ ነበር እና በዚያ የሰዎች ጫማዎች፣ የልብስ ቁራጮች እና የሰው አጥንት። የህንጻው ጠባቂ ሮበርት ተጠርጣሪ ሆነ። 30 ዓመት በዚያ የሰራ ሰው ነው። ሁሉም ጸጥተኛ አዛውንት ይሉት ነበር። ነገር ግን ቤቱ ሲፈተሽ የጠፉ ሰዎች ፎቶዎች ተገኙ። እያንዳንዱ ፎቶ ላይ አንድ ቀን ተጽፎ ነበር። ኤፍቢአይ ሮበርትን ለመያዝ ሲሞክር ሮበርት ጠፋ። ነገር ግን አንድ ደብዳቤ ተወ። 307 ሁሉን ያውቃል። ሳራ ወደ ክፍል 307 ብቻዋን ገባች። በውስጡ አንድ ድምጽ ሰማች። ዘግይተሻል የሚል ድምጽ። በሩ ተዘጋ። ሳራ በሚስጥራዊ መንገድ ውስጥ ሮበርትን አገኘችው። እሱ እንዲህ አለ፣ ሰዎቹን እኔ አልገደልኳቸውም፣ ህንጻው ነው የወሰዳቸው። ከዚያ በላይ እብድ ሆኖ ተወረወረ። ትግል ተከሰተ። በመጨረሻ ሮበርት ተያዘ። ኤፍቢአይ ህንጻውን ዘጋ። ጉዳዩ ተዘጋ ተባለ። ነገር ግን ከ3 ወር በኋላ አንድ ፖሊስ በተዘጋው ህንጻ ውስጥ ብርሃን አየ። ሲገባ በክፍል 307 ግድግዳ ላይ አንድ አዲስ ጽሑፍ ተጽፎ ነበር። እኔ አሁንም እዚህ ነኝ።